ፋበት ጊዜ እንዳይመጣ እግዚአብሔር ከዚህ ይሰውረን። ስለዚህ እናንተ ከመቤታችን ቤተሰብ ተምረን እኔ ልጄ እሰጣለሁ ለእግዚአብሔር ቤት እንዲማር እንድትማር ቄስ እንዲሆን ሰባኪ እንዲሆን ከመዘምራን እንዲሆን ጸበል እንዲቀዳ የትኛውም አገልግሎት መስመር መምረጥ ይችላል። እሱ መብታቸው ነው። ግን እናንተ ድርሻችሁ ምንድነው? ማምጣት ነው። እኔ የመጣው ልጆቹን ለማየት ነው። ግን የሚያመጣ ትውልድ አለ ወይ? ወላጆች አለ ወይ? ይሄ ነው እንግዲህ የዛሬው ታምሩ የሚነግረን። ይህንን አስባ በጣም አስቡበት። በጣም በቀላል መታየት የሌለበት። እኔ አንድ ነገር ውስጤ ይመላለስ ነበር። የቅዱሳንን ሰማዕታት ታሪክ መቼም ሁላችንም ሰምተናል። ምንድነው ያሰብኩት? እድሜያቸው እንደው ከ30 ወይ ከ40 የሚበልጥ ነበረ አልመሰለኝም። እንዲህ ሲገመታቸው እድሜያቸው ሁሉም ወጣቶች ልጆች ነበሩ። ይሄም ግን የሚያሳዝን ነው። የበለጠ ሐዘኑ ምንድነው ከተጠየቀ ዓለም በየቀኑ ከቤተ ክርስቲያን ልጆቻችን ነጥቃ ትወስዳለች። ለምንድነው? እኔና እናንተ አለመተባበራችን፣ ልጆቻችን አለማስተማራቸው እንዲፈልጉ መሄድ ፈቅደናል ማለት ነው። ስለዚህ ቢያንስ ሁላችንም ሐዘናችን የቅዱሳን ሰማዕታት በሞታቸው ሐዘናችን እንዴት ነው የምንገልጠው? ሌላ ወጣት እንዳይጠፋ ሕይወቱ በእግዚአብሔር ጋር እንዲኖር በማድረግ ነው። ይህንን ካደረገን ልጆቻችን ቅዱሳን ሆኖ በቤተ መቅደስ እንደቤታችን አድጎ በበረከት እግዚአብሔር እንደሚያሳድጋቸው ነው። ስለዚህ 10 ብያለሁ። ይሄም ቁጥር ብዙ ነው ወይስ ብዙ አይደለም? በአንዳንዱ ቤተ ክርስቲያን እንደዚህ ከታሰበ ትውልድ በጣም ነው የሚያመሰግናችሁ። ካልሆነ ደግሞ እግዚአብሔር ይሄ ትውልድ ለኔ አይደለም ብሎ ከማለት ይሰውረን። ይሄ ነበረ። በእውነት አላሰብኩም እዚህ እንደምናገር። ግን እናንተ በእውነት የእመቤታችን ወላዲተ አምላክ ልጆች ነን እና እንደሷ አንሆን። ልጆቻቸው የእናንተ ልጆች ልክ እንደሷ በቤተ መቅደስ እንድታድግ የእሱ መልካም ፈቃድ ይሆንልን። እንደዚሁም በሰላም እግዚአብሔር ሁላችንም በቤቱ እንደሰበሰበን በላይ በሰማይ በሰማያዊት ኢየሩሳሌም ሁላችንም ይሰብስበን። ወስብሐት ለእግዚአብሔር።